Hey guys, የሚገርም እውነት አልንገራችሁ። ላይፋችሁን ከዛ ካላችሁበት ወደ ተሻለ መቀየር የምትፈልጉ ከሆነ ካሁን መሰገጥ መጀመር አለባችሁ። ይሄንን ምላችሁ ከራሴ ላይፍ ነው ያዩት። መሰገጥ ስላችሁ አላማችሁ ላይ ፎከስ ልታረጉ ይገባል። ሎክዲ ልታረጉ ይገባል ለተወሰነ ጊዜ። እኔ ዛኔ ያደረኩት ለ6 ወር ነበር። እናንተ ለ6 ወርም ሊሆን ይችላል፣ ለ3 ወርም ሊሆን ይችላል። አንድ ስኪል ይዛችሁ በዛ ስኪል ላይ ማስተር ለማድረግ በዛ ስኪል ላይ ገንዘብ እርን ለማድረግ ሎክዲን አድርጉ። ለሰዎች ፕሩቭ ለማድረግ አይደለም፣ ለራሳችሁ ፕሩቭ ለማድረግ። ያንን ምላችሁ ምንድነው ላይፋችሁን ለመለወጥ የምትፈልጉ ከሆነ የግድ ካሁንው የሰዎችን አድቫይስ መጠየቅ የለባችሁ። አንድ ነገር ላይ ወስኑ። ከዛ የወሰናችሁት ነገር ላይ ማድረግ አሁኑኑ አክሽን መውሰድ ጀምሩ። ያለበለዛ ጊዜ እየሄደ ነው። በፍጥነት ሪያክት ማታረጉ ከሆነና ላይፋችሁን ማትቀይሩ ከሆነ የሆነ ታይም ላይ አግብታችሁ ልጅ ወልዳችሁ በጣም ከባድ ላይፍ እየመራችሁ ግን በልጅነቴ ወይም ደግሞ በወጣትነቴ ምን ሳደርግ ነበር ጊዜን ያሳለፍኩት ብላችሁ ራሳችሁን ጠይቃላችሁ። ግን ያ እንዳይፈጠር የምትፈልጉ ከሆነ ካሁን ሰግጡ ጋይስ። this is የዛሬው መልእክቴ። መልካም ቀን ይሁንላችሁ።